በገንዘብ እጥረት ምክንያት ሀሳቡ ሳይተገበር ወረቀት ላይ እንዲቀር ተገደዋል። ፕሮጀክቴ ዝግጁ ነው፣ ግን ፋይናንስ ከየት ላገኝ ብለው እያሰቡ ነው። እንግዲያው የሚፈልጉት እድል በስልክዎ ውስጥ እንዳለ ብነግሮትስ? በዚህ ቪዲዮ ውስጥ ለግለሰቦች፣ ለንግድ ተቋማት፣ ለአዳዲስ ስራ ፈጣሪዎችና ለኤንጂኦስ በአሁኑ ወቅት የተከፈቱ ግራንትና የስፖንሰርሺፕ እድሎች ምን እንደሆኑ፣ ለማን እንደሚመለከቱና እንዴት መጠቀም እንደሚቻል እናቀርባለን። ተመሳሳይ የግራንትና የስፖንሰርሺፕ እድሎች በየሳምንቱ በሰዓቱ እንዲደርሱ ቢፈልጉ ግሩም ገበያ ዩቲዩብ ቻናልን ይጎብኙ። ለግለሰቦች፣ ለቢዝነሶችና ለስታርታፖች እንዲሁም ለኤንጂኦስ ተግባራዊ የሚሆኑ እድሎች በየሳምንቱ ያቀርባል። ይህ ማለት እድል እንዳያመልጦ መረጃ በሰዓቱ ይደርሶታል ማለት ነው። አንደኛ፣ የግራንት መረጃ መንግስታዊ ላልሆኑ ተቋማት። ይህ የመጀመሪያው እድል ከሆንወርልድ ፋውንዴሽን ቀርቦልናል። ፋውንዴሽኑ የሚደግፋቸው ፕሮጀክቶች ማህበረሰብን መሰረት ያደረጉ፣ የፀሐይ ኃይልን ተደራሽ የሚያደርጉና ማህበራዊና ኢኮኖሚያዊ ፍትሐዊነትን የሚያበረታቱ ፕሮጀክቶች ናቸው። የግራንት መጠኑ ከ25,000 እስከ 150,000 ነው። የማመልከቻ መጨረሻ ቀን ፌብርዋሪ 12 2026 እንደ አውሮፓውያን አቆጣጠር ነው። ሁለተኛ፣ የስፖንሰርሺፕ እድል ለግለሰቦች። ይህ እድል የቀረበው በተባበሩት መንግስታት የድህረ ምረቃ ፕሮግራም ሲሆን በጄኔቫ የሚካሄድ በአርቲፊሻል ኢንቴሊጀንስ ላይ የሚያተኩር የሁለት ሳምንት ሴሚናር ነው። ከ22 እስከ 32 ዓመት እድሜ ያላችሁ በዩኒቨርሲቲ መማር ላይ ከሆናችሁ ይህ እድል በቀጥታ እናንተን ይመለከታል። ሶስተኛ፣ የስፖንሰርሺፕ እድል ለቢዝነስ ጋዜጠኞች። ማክሮ ፌሎሺፕ በኢኮኖሚ፣ ፋይናንስ እና ንግድ ምርመራ ታሪኮች ላይ ለሚሰሩ ጋዜጠኞች የገንዘብና የኤዲቶሪያል ድጋፍ ይሰጣል። ቢያንስ 5 ዓመት የስራ ልምድ ካለዎት እስከ $15 ድረስ የስፖንሰርሺፕ ድጋፍ ለማግኘት ይወዳደሩ። ወደፊት ተመሳሳይ እድል እንዳያመልጦ ግሩም ገበያ ዩቲዩብ ቻናልን ሰብስክራይብ ያድርጉ። ቪዲዮውን ላይክ እና ሼር ያድርጉ። ጥያቄ ወይም ሀሳብ ካለዎት ኮሜንት ጻፉ። በተጨማሪም የሌሎች በርካታ ተጨማሪ የግራንት እና የስፖንሰርሺፕ እድሎች ተጠቃሚ መሆን ቢያስፈልገው የግራንት ፕሮፖዛሎችን ለማዘጋጀት ወይም በሌሎች የግራንት ማኔጅመንት ጉዳዮች ድጋፍ ቢያስፈልገው የቴሌግራም እና የኢሜይል አድራሻዎቻችን ሊያገኙን ይችላሉ። መረጃ እድል ይፈጥራል፣ እድል ደግሞ ህይወት ይቀይራል።